አለሽ። ዛሬ የካርድ ቀን ነው። ምን ተሰማሽ? በጣም ደስ ብሎኛል። አሻሽያለሁ። ወደ አባትሽ ጠጋ በይና እስቲ የተሰማሽን ስሜት። እሺ፣ በጣም ደስ ብሎኛል። በዚሁ እቀጥላለሁ፣ አሻሽላለሁ። ስንተኛ ወጣሽ? 4 ከስንት ተማሪ ማለት ነው? ከ34 አራተኛ። ዋው በጣም ደስ ይላል። 30 በጣም ደስ ይላል። እሺ አዳራሽ በጣም ነው የሚያምረው። ማማዬ እንዴት አይሽው አዳራሽ? ና ለምንድን የመጣው? ማማ እንትን ላስመርቅ። አይ ምሬን ነው። የምታስመርቅ ተማሪ ነበር። እሷም እኔም ብሎ ነው የመጣው። እኔም ብሎ ነው የመጣው። ሌላ ተመራቂ ሰው አይቻለውና ተመራቂ ተሰማ። በጣም ታላቅ ያጎትህ ልጆች ናቸው ስትመረቅ በጣም ታላቅ ደስታ ተሰምቶኛል። እህታችንን ባቀረበችው ድራማ በደስታናት ኮርተህባታል። ያው አራተኛ ደግሞ ነው የወጣችው። አላየሁትም ነበር። አሳይው፣ ስንተኛ እንደወጣሽ አሳይው። ዛሬ ያው ደስታ እጥፍ ድርብ ነው ማለት ነው። ምን ተሰማክ? እህትህ አራተኛ ወጣለች። በጣም ደስታ ነው የተሰማኝ። እሺ እንትን ጎበዞቹ ስላለፍሽ በጣም ደስታ ነው። አራተኛ ሆና ስለወጣሽ ስለ ዛሬ ተመራቂዎች ምን ተሰማሽ? እጅግ በጣም ደስ ይላል። የነገ አገር ተረካቢ ወጣቶችን ወይም ተማሪዎችን ማስመረቅ ነገ አገር መሪ ጠቅላይ ሚኒስትር የሚሆኑ ልጆች ስለሆኑ በጣም ደስተኛ ነኝ። ቅድም እንዳየሁሽ ካርዶችና ሰርተፊኬት ስትሰጪ ነበረና እንደ አንቺ እንደ ኃላፊነትሽ ለሚቀጥለው ክረምት ላይ ለልጆች ምን አይነት ምክር ትሰጫለሽ? በሚቀጥለው ክረምት ላይ ወላጆች ልጆቻቸውን በትምህርት ለአንድ ወር ቱቶሪያል ስለሚሰጥ የክረምት ትምህርትና ራሳቸውን ለቀጣይ ክፍል እንዲያዘጋጁ ወላጆች እንዲከታተሏቸው፣ አልባሌ ሶሻል ሚዲያ ላይ እንዳይውሉ ክትትልና ድጋፍ እንዲያደርጉላቸው መልዕክት አስተላልፊያለሽ። አመሰግናለሁ። ጥያቄ መጠየቅ ትችላለህ? በጣም ደስ ይለኛል። እንዳየሁሽ አዳራሽ ውስጥ ማለት ነው ተመራቂ ልጅ አለሽ እና ምን ተሰማሽ? እስኪ ስሜትሽን ግለጭልኝ። አለቀሰች እና ስሜቴን መቆጣጠር አቃተኝ። ለካ እናትነት እንደዚህ ነው። በጣም ደስ ብሎኛል። አክስታችን እንኳን ደስ አለሽ። በጣም ደስ ይላል። ደስ ብሎኛል። ስሜቱ ከባድ ነው። አልቅሰሻለሁላ እና ምን ትያለሽ? ለልጅሽ ምን አይነት መልዕክት ታስተላልፊላታለሽ? እንግዲህ ያው ከዚህ በኋላ ወደ አንደኛ ክፍል ነው የምትገባው። ከዚህ በኋላ የተሻለ ጠንክራ በርትታ ወደ ተሻለ ነገር ከዚህ የተሻለ ደረጃ እንድትደርስ እንድትጎብዝ ነው የምመኘው። መልዕክትሽን ታስተላልፊላታለሽ? የኔ ልጅ እወድሻለሁ፣ ብዛሽ ጠንክረሽ ሀገርሽን እንድትሆኚ ምኞቴ ነው። አመሰግናለሁ። እሺ አንቺ የምትይው ነገር ካለ ለእናት ለአባትሽ? ቅድም መድረክ ላይ ሰምቼሻለሁ፣ ግን አሁን የምትይው ነገር ካለ? ምን ተሰማሽ ዛሬ? ደስ አለሽ?
እሺ ነው ውድ አባትዬው ልጠይቅህ ልጠይቅ እስቲ ና ስሜቴ እንዴት ነው? በጣም ደስ ብሎኛል። የምር ምን ተሰማህ? በጣም እንኳን ወለድከው በጣም አባይና መጡ እንደው ቶሎ በጣም ደስ ብሎኛል። ምን መልዕክት አስተላልፍላታለህ ለተመራቂዋ ልጅ? ለልጄ መልካም ትምህርት፣ እድሜና ጤና። አሁን ክረምት አለ ከፊት ምን እንድታረግ ትመክራለህ ለተማሪዎች? ክረምቱን እንግዲህ ያው ለሚቀጥለው ትምህርት መዘጋጀት እና እንድታጠና መዘጋጀት አለባት እላለሁ። ለሁሉም ልጆች መልካም እመኛለሁ። እናመሰግናለን። እሺ ያው አንሳና የተመራቂ ታናናሾች እስቲ ግቡ። እስቲ ልቅረጽሽ። እስቲ ቤተሰብ ፕላስ በጣም ታምራላችሁ። እዚህ እድል ተጠቀም እስቲ አንተ። ኧረ ካሜራ እኮ እያየሽ ካለጋው እያየሽ አሪፍ ነው። አጎቴው ግባ እስቲ ከጎን ግባ እዛ ጋር ግባ እስቲ ግቡ እስቲ ማማ ግቢ ግባ አባ እናትዬ ዳሬ ፎቶ ያስፈልገናል እኮ በጣም ነው የምታምሩት። ፎቶ እናስቀራለን። ግቢውም ያምራል በጣም። ተመልካቾቼ እንግዲህ ዛሬ የተማሪዎች ምርቃት ነበረና ግቢውን እስቲ ላሳያችሁ። በጣም የሚያምር ፕሮግራም ነበር። ስርዓቱ የነበረው ፕሮግራማቸው ህፃናቶች ኬጂ ተመራቂዎች ነበሩ፣ 12ኛ ክፍልም ነበሩ እና በጣም ደስ የሚል ጊዜ ነበረ። ያስለቀሰንም ፕሮግራም ነበራቸው በልጆች የተዘጋጀ ድራማ እና ብቻ ብዙ ነገር አሳልፈናል። ቪዲዮን እስከ መጨረሻ ተከታተሉ። የሚገርም ነገር ታያላችሁ። አመሰግናለሁ።